ዛሬ መዋጀት ሆነዋል ማለት ነው። አሜን አሜን። ዘመኑ ምን አድርጉት? ዋጁት። ቀኑ ክፎች ናቸው ዘመኑ። በኢየሱስ ክርስቶስ ስም በኤፌሶን ምዕራፍ 5 ቁጥር 16 ላይ ያለው የእግዚአብሔር ቃል እንደሚናገር ቀኑ ክፎች ናቸውና ዘመኑን ዋጁ። ዘመኑን ዋጁ፣ ቀኑን ዋጁ፣ ወሩን ዋጁት። ዛሬ በኢየሱስ ክርስቶስ ስም የናንተና የናንተ የሆነ ሁሉ ዛሬ በክርስቶስ ኢየሱስ ስም ደም ዋጁት። አሜን። ቀናችሁን ዋጁ፣ ዘመናችሁ ይዋጅ፣ ወራችሁ ይዋጅ፣ ቤተሰቦቻችሁ ይዋጅ። ከየትኛውም ነገር የአመፃ ጉልበት እንዳያገኛችሁ፣ በቀልተኛው እንዳያገኛችሁ በኢየሱስ ክርስቶስ ስም ዛሬ ዋጁት። አሜን። መዋጀት ሆነ ዛሬ በኢየሱስ ስም መዋጀት ሆነ። አውጃለሁ በኢየሱስ ስም መዋጀት ሆነ። አውጃለሁ ዛሬ በኢየሱስ መዋጀት ሆነ። የናንተ ነገር ከየትኛውም ከክፉ ሐሳብና አጀንዳ በእናንተ ላይ የተጠነሰሰ የታሰበ የታገደ የትኛውም እግድ ይወጣ የትኛውም የታሰበ በእናንተ ላይ የታወጀው አዋጅ ክፉ አዋጅን ዛሬ በኢየሱስ ክርስቶስም ከጠላት እጅ ዛሬ ዋጀው። አሜን። ጠላት ያቀደው የክፋት እጅ የክፋት አመጽ ያመጻ ጉልበት በእናንተ ላይ እንዳይሰራ ዛሬ በናዝሬት በኢየሱስም ዋጀው። ግንቦትን ወርን ዋጀው። የአመጻ ጉልበት እንዳይሰራ የድግምት ኃይላት እንዳይሰራ የሞርት ኃይል እንዳይሰራ የክፋት አመጻ ጉልበት በወሩ ላይ እንዳይሰራ በግንቦት 1 ላይ እንዳይሰራ እስከ 30 ወሩ ላይ መስዋዕትን ሊያደርግ የጠላት ሐሳብና አጀንዳ እቅድ ይዞ ይወጣ በምድሪቷ ላይ በኢትዮጵያ ምድር ላይ በትውልዳችን ላይ በሀብታም ላይ በነጋዴው ላይ በትውልዱ ላይ በአባቶች ላይ በእናቶች ላይ በሰራተኞች ላይ በየትኛውም ነገር ላይ በየትኛው አባቶቻችንና እናቶቻችን ላይ በምድራችን ላይ በትውልዳችን ላይ ዛሬ የአመፃው ጉልበት በበሽታ በስልብና በከፋት በጦርነት ደምን ለማፍሰስ እቅድ ይዞ ይወጣው የጨለማ ኃይላት የክፋት አመፃ ጉልበት በዚህ በግንቦት ወር እንዳይከናወን ግንቦት ወርን በኢየሱስ ክርስቶስ ደም ዋጀው። አሜን። ትውልዱን ዋጀው። አሜን። ሀገራችን ዋጀን። አሜን። ነፍሳትን ዋጀን። አሜን። ትውልዱን ዋጀን። አሜን። ህዝባችን ዋጀን። አሜን። ወጣቱን ዋጀን። አሜን። እናቶችን ዋጀን። አሜን። አባቶችን ዋጀን። አሜን። ጎልማሶችን ዋጀን። የኢትዮጵያን ቤተክርስቲያን ዋጀን። ምድራችንን ዋጀን። ህዝባችንን ዋጀን። የትኛውም የክፋት ሰለቃ ያጋንንትና የሟርተኞች እድል እንዳይፈጸም እቅድ እንዳይፈጸም የጨለማ ኃይላትና ጉልበት እንዳይሰራ ዛሬ በኢየሱስ ክርስቶስ ደም ግንቦትን ወር ዋጀን። አሜን 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 ዋጀን። የአመፃው ጉልበት እንዳይሰራ ዋጀው በኢየሱስ አሜን 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 አሜን። ክብር ለኢየሱስ ይሁን። ምክንያቱም የእግዚአብሔር ቃል ምን ይላል? ቀኖቹ ክፉዎች ናቸውና ዘመኑ ምን አድርጉ? ዋጁ።